እነ ጆን ዳንኤልን ከእስር መፈታት ወይም ደግሞ ከእስር እንዲፈቱ ውሳኔ መተላለፉን ተከትሎ ብዙዎቹ ስንት ዓመት ተፈርዶባቸው ነው የሚል ጥያቄን ስታቀርቡልኝ ነበር። ታዲያ ይህንን መረጃ ዝርዝሩን ልንገራችሁ። ፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀሎች ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱትን እነ ጆን ዳንኤልን ማለት ነው በእስራት እንዲቀጡ ወስኖ የታሰሩት ግን በቂ ስለሆነ ከእስር እንዲፈቱ ነው ትዕዛዝ የሰጠው። ታዲያ ተከሳሾች በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ ታዲያ በዛሬው ዕለት የአቃቢ ህግን የቅጣት ማክበጃ እንዲሁም ደግሞ የተከሳሾችን የቅጣት ማቅለያ መርምሮ ነው ውሳኔ ያሳለፈው። በዚህም ታዲያ ተከሳሾች የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከ4 ወር ማለትም እንደሚታወቀው እሱ 2016 ነሐሴ 16 በቁጥጥር ስር መዋላቸው ይታወቃል። አንድ ዓመት ከ4 ወር አካባቢ አሁን ላይ ታስሯል ማለት ነው። ይህ የጆን ዳንኤል ውሳኔ ነው። ሁለተኛና ሶስተኛ እና እንዲሁም ደግሞ ስድስተኛ ተከሳሾች ደግሞ በ8 ወር እንዲሁም ደግሞ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። አራተኛ ተከሳሽ ታዲያ ኤልያስ ድሪባ በቀድሞ ስሙ ዳዊት ድሪባ እንደሆነ ልብ ይላሉ። በመሆኑም ታዲያ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔን አሳልፏል። በዚህም ታዲያ ከጆን ዳንኤል ውጪ ያሉት ሌሎች የወረቀት ስራዎችን እየጨረሱ ይገኛሉ። ዛሬ የሚፈታሉ ተብሎ ይጠበቃል። ጆን ዳንኤልም ከ15 ቀን በኋላ ይፈታል። በዚህ መሃል ላይም የሚፈታበት እድል ካለ መረጃዎችን ወደ እናንተ አደርሳለሁ። ለማንኛውም የጆን ዳንኤል ቤተሰቦች፣ ወዳጆች፣ አድናቂዎችም በድጋሚ እንኳን ደስ ያላችሁ ማለት ፈልጋለሁ። እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እኔ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ በሉ ሶስቴ እልል ሁለቴ ውይ ስማ የት አለ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው። ግን ዋናው ምንድነው? ሰርፕራይዙ ምንድነው? ተፈቷል ነው። የታላውን አጠገባችሁ ወዲያው እኮ ውጥት አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ፣ ቪዲዮ ሰርተዋል አላያችሁ? አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። አረረፉ እያልኳቸው እኮ ጨዋጅ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም አይሰራም። ጆ ነው ሌላ ታሪክ የሚሰራው። ጆ ኔክስት ቲክቶክ ያ 15ቱን ግራሚክ የሚሸለመው ጆ ነው። ጀግናው ልጃችን ነው የሚሸለመው። ያ አፈ ቁጭ ብለህ ትጠብቃለህ። እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው ጥቅልልልልል የሚያደርገው ጥቅልል ግራሚኩን ምናምኑን። ምክንያቱም ታሪክ ነው የሰራው ልጅ። ታሪክ አለው ገና ብዙ እናያለን። ብዙ እናያለን። አይስዌር ብዙ ነው የምናየው። ጆዬ የኔ ጌታ የኔ ምስኪን የኔ ዋ አቤት። አሁን ደግሞ ዘፈን እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን አቤት ታለንት ይልሃል። ይሄ ነው ዘፈኑን ያመጣዋል። በተግባር ለወገኑ ይተርፋል። ለወገኑ ፉን አይደለም። ያ ምን ብሎ ነው ጆ ሲመጣ ምን ብሎ ነው የሚመጣው? ጆዬ ሲመጣ መቼ ሰግጥ አይልም። ጆዬ ሲመጣ ምን ይላል? ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ጋይስ ጆ ሲመጣ ምን ብሎ ነው የሚመጣው? ምን ብሎ ነው የሚመጣው? ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። ትውልድ ይዳን ብሎ ነው የሚመጣው። የምን አባቱ ዘግጥ ነው? ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይልም። አሳየው ላላየው አይልም። ምንድነው አሳየው ላላየው አይልም። ይሁን በቃ ጂኒስ የሆነ ነገር ይዞ ነው የሚመጣው። በቃ ያ ማቸው የሆነ ነገር ይዞ ነው የሚመጣው። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ ያ እንኳን ደስ አላችሁ። ውድድት እናሳ ነይ እግዚአብሔር ይመስገን። በቃ ልበሉ እግዚአብሔርን። ኦ ማይ ጋድ ይበቃል። በቃ የምር እስካሁን በቃ ሲመጣ ለመሰለ ምንም አሪ ጌመር ምንም ወረዳ አንተ ጋይስ እግዚአብሔርን በቃ ጆ ልክ ላይፍ ሲገባ ጊፍተሮች ያዝ ያርጉት። በቃ እዛ ደብለቅ ዌልካም ደብለቅ ሁሉም ጊፍተሩ ደብለቅ በቃ ደብለቅ በቃ መድኃኒዓለም
በቃ እግዚአብሔርን የምሬ ነው። በቃ ሌቭል 1 ሆንክ ሌቭል 20 ትገባለህ በአንድ አንበሳ ምናምን። በቃ አዘጋጁ። አንበሳ ያለ በአንበሳ ታፕ ያለ በታፕ ተዘጋጅልህ ነው ዋናው አላማዬ። king is back ናሳ ቂሊንጦ ገብቶ መፈቻ ምናምን እና እቺ ይወጣሉ እስካሁን በጸሎት የሆነ ጀግና ይላል አናቸው ያውዘን ነው ፓፒ እያለች ነው ጀግናዬን ታውቃታለህ ፓፒ እያለች ከፍ በለ ጀግናዬ አርሱ ጆዛሪ ይወጣልሽ ምንም ማንንም እንዳትሰራ 15 ቀን ምናምን የለም ይወጣል አብሮ ነው የሚወጣው አንድ ላይ ነው የሚወጣው እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እኔ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ በሉ ሶስቴ እልል ሁለቴ ውይ ስማ የት አለ ይላሉ ህግ ፕሮሰስ እኮ አለው ከፍርድ ቤት ወረቀት ወጥቶ ምናምን ነው ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው ግን ዋናው ምንድነው ሰርፕራይዙ ምንድነው ተፈቷል ነው የታላውን አጠገባችሁ ወዲያው ቁጥጥ አይደለም የሚለው እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ ቪዲዮ ሰርተዋል አላየት አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ አረረፉ እያልኳቸው በቃ እዚህ ኮሜንቱ ምናምን ጓጉቷልና በቃ ልንገራችሁ በሚለው ነው ናኦሚም ደስ ብሎት ነው ደስታውን ለማጋራት ነው አገባቡ እና ምንድነው መሰላችሁ አንዳንዴ ዘ ኪንግ ኢዝ ባክ ምናምን እናንተም ሶሻል ሚዲያ ላይ ሆናችሁ ኪንግ ትላላችሁ ምናምን እንዴ መሰላችሁ ሂዝ ክሬቲቭ እኛ በቅርብ ስለምናውቀው ነው ክሬቲቭ ነው አይዲያዎቹን እናውቃለን ሊሰራ የሚያስበው እናውቃለን ከኛ ጋር ሼር የሚያደርገው እናውቃለን ዛስ ዋይ እሱ እንደዚህ ስለሚያደርግ ሶ ዘ ኪንግ እንለዋለን ገብታችኋል ወንድማችን ነው ጓደኛችን ነው የሚሰራው እናውቃለን የሚያስበው እናውቃለን እስር ቤት ሆኖ ምን መስራት እንዳለበት እያሰበ የነበረ ሰው ነው ገብቷል እቅድ ያለው ሰው ነው ሶሻል ሚዲያን እንዴት መጠቀም እንዳለበት የሚያውቅ ሰው ነው ስማርት ነው ዛስ ዋይ ዘ ኪንግ ኢዝ ባክ እንላለን ገብቷችኋል እንደዚህ ላይክ ክሬቲቭ እያንዳንዱን የሚያደርጋቸውን ነገሮች አስቦበት ስለሚያደርግ ነው ይሄ ነው አይደል ነው ማይ ያለውን ነገር አንቺም አራው እናት ምን ስንቱ ይወራል yes እሱ ነው ስንቱን አወራ ነው እኮ ጋይ ስንት ጊዜ ሙሉ ስንቱን አወራ ነው ከመጀመሪያ እስካሁን ድረስ እግዚአብሔር እንግዲህ የሚናደድ ካለ ይናደድ የሚደብረው ካለ ይደብረው አብዛኛው ሰው ግን በጣም ደስ እንደሚለው እርግጠኛ ነኝ ከምንም በላይ እኔ እናቱ ቮይስ አድርጋልኝ ነበርና ላይቭ ይላብን የለ የማን ይሙት እንዲደስ እንዳላበት ከምንም በላይ እናቱ እንዲደስ እንዳላት ጌታን ነው የምላችሁ እግዚአብሔርን አስቱ ቮይስ አድርጋልኝ ነበርና በቃ ደስ ብሏታል እንዴት ደስ እንዳለ አስቡ እሷ ደስታ በቃ ከማንም በላይ የምትደሰተው እሷ ነች በጣም ስለዚህ እንኳን ደስ አለሽ በሏት እናቱንም ሁሉም ተፈቷል ጆ ስንል ያው ገብቷችኋል አንድ ላይ እሱም አንድ ላይ ያው እንትን አለን እንጂ ሁሉም ነው የተፈቱት እሺ ጋይስ the one and only ችን እንዳረሷት እሺ ሉን የመጨረሻው ቪዲዮ ይኸውላችሁ 4.5 ሚሊዮን ፎሎወር ነው የሚለው ይኸውላችሁ አያችሁት እዚህኛው ቪዲዮ ላይ 7448 ኮሜንት አለ 49 ይሄው ዌልካም እያላችሁት አያችሁት የኛው ቪዲዮ ይሄ ቪዲዮ ላይ ማለት ነው ይሄኛው ቪዲዮ ላይ ነው አሁን ገና ከእስር ቤት አልወጣም ግን ያው ያለ ነው ንጉስ ሲመጣ ደግሞ ዌልካም ማለት ወደ ኋላ አንልም ኤኒዌይስ 40 ምንጭ ያላችሁ ሬዲ 40 ምንጭ ልመጣ ነው ነገ ጠዋት 40 ምንጭ ነኝ ነገ ጠዋት 40 ምንጭ ነኝ ኤኒዌይስ እኛም ከመስራት ወደ ኋላ አንልም እስኪ አንዴ እልል በሉ እኮ እያልኩ ነው እኮ እኔ አንዴ ኮሜንት ላይ በሉ እግዚአብሔርን ሶስቴ እልል በሉ ሁለቴ ውይ በሉ ሶስቴ እልል ሁለቴ ውይ ስማ የት አለ ይላሉ ህግ ፕሮሰስ እኮ አለው ከፍርድ ቤት ወረቀት ወጥቶ ምናምን ነው ቀጥታ እኮ ወደ ቤት አይደል ፕሮሰስ አለው ግን ዋናው ምንድነው ሰርፕራይዙ ምንድነው ተፈቷል ነው የታላውን አጠገባችሁ ወዲያው ቁጥጥ አይደለም የሚለው
እና ብሩክ ኒውስ ምናምን እኮ እንትን ሰርተዋል ጋይስ ቪዲዮ ሰርተዋል አላያችሁ? አዎ ስማ ኖ ሞር እንትን ዘ ኪንግ ኢዝ ባክ ይላሉ። ኧረ ረፉ እያልኳቸው እኮ መራራ ኮሜንት ላይ እኮ ነው በቃ የምር አንተ ኢየሱስ ስም እኔ እኮ ዝነኛው ነው እኮ የሰሙት እየለበለብሽ ነበር የምር እግዚአብሔርን ነው የምልሽ ጌታ ምስክር እንጂ በህይወቴ እግዚአብሔርን በህይወቴ ደስ ያለኝ ቀን ነው ዛሬ። በህይወቴ እንደ ዛሬ ደስ ብሎኝ ያውቃል። እኔ ማዘር እኮ ነው የምላት እና እኮ ትሙት በቃ በጣም ነው ደስ ያለኝ ዛሬ። በጣም እግዚአብሔር ይመስገን። በእውነት በጣም ደስ ይላል። ዋይዝ የምትወዱትን ጓደኛ ካጠገብ ሲለይ እንደ ያለውን ፊልም እናውቀዋለን እና ብቻ በተለይ ደግሞ ስሜት ስታዩት ያለው ስሜት ደግሞ በጣም ከባድ ነውና ብቻ ሰፊ ነው ይጠብቃችሁ ብላችሁ በጣም ደስ ይላል። በጣም ደስ ብሎኛል። እግዚአብሔር መልካም ነው። በጣም ደስ ብሎኛል በእውነት በጣም እንኳን ለዚህ አበቃህ ወንድሜ። እኔ ጌታ እውነት ቀላል አልነበረም፣ ግን ያልፋል። ማያልፍ ነገር የለም ማለት እግዚአብሔር መልካም ሁሌም እግዚአብሔር መልካም ነው። አሜን። ጨምረው በእናትህ ወይ እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። በህይወቴ እኔ ዛሬ ተደስቼ አላውቅም። ጌታ ኢየሱስ ምስክሬ ነው። በጣም ነው ደስ ያለኝ። በቃ በጣም ጆዬ ተፈታ። እግዚአብሔር ይመስገን። እንኳን ደስ አላችሁ። ጆ ተፈቷል። እንኳን ደስ አላችሁ። በእውነት በጣም ዛሬ በህይወቴ የተደሰትኩበት ቀን ነው። በህይወቴ እና ወንድሜ ጆ እንኳን ደስ አለ እና ፒዱ ሁላችሁም እንኳን ደስ አላችሁ። እንኳን ለቤታችሁ እግዚአብሔር አበቃችሁ። በትቀመጥ ወይኔ እኔ አታምኑኝማ። ቴክስታችን ውስጥ ቆይ ገብቼ እኔና የጆ ተክልዬ ናቸው ዛሬ ብዬ ባለፈው ማለት ነው ባለፈው የሚቀርብ ቀን ተክልዬ ናቸው ማርያምን እንዳታስብ እያልኩት ቆይ ጌታን ቴክስቱን ላሳያችኋለሁ ጋይስ። ወይኔ ደስ ሲል መቼ ኦልሬዲ ሱሳ ሄድ ለመጨረስ መሰለኝ። እሱ ደግሞ በጣም ጆን ዳንኤል ተፈታ። ኧረ እመቤቴ ደስ አለሽ። ሊነፋሽ ነው። ለጆን ዳንኤል አድናቂዎች፣ ወዳጆች እንዲሁም ቤተሰቦች መልካም ዜና ተሰምቷል። እንኳን ደስ ያላችሁ። ከነ ጆን ዳንኤል ጋር የታሰሩት በሙሉ መፈታታቸው ዛሬ ተነግሯል። ሰናይ ቀን ተመኘው።